ሀይሚና እንዲሁም ደግሞ ሀሰን መጥቶልናል። ሲመጡ ምንድነው ተነጋገሩት? ሰሞኑን ደግሞ አብዛኞቻችን ሀይ ሀሰን እንግዲህስ ከህይወታቸው መውጣት አለብክና ህይወታቸውን እየበጠበጥክ ያለህ አንተና ስለዚህ ሀሰን ከነሱ ህይወት ይውጣልን ስንል ቆይተናል ማለት ይቻላል። በነገራችን ላይ እኔ ብዙም አላልኩኝም። ይሄ ማለት ለአንድ ሰው አስፈልገዋልና ስለዚህ ለብሩክ ፍፄም ከጎኑ ስለሆነ እዚህም ጋር ደግሞ ከሀይሚ ጎን ሀሰን ቢሆን ምንም ችግር የለም። ሀይሚን የሚወዳት ነገር ከሆነ የምትወደውን ነገር ይጠብቅላታል። እንዲሁም ደግሞ ከምትወደው ነገር እንድትለያይ አይፈልግም ሲላችሁ ቆይቼ ነበር። ነገር ግን ደግሞ ዛሬ ያወሩት ነገር በጣም ደስ ብሎኛል። ሀይሚም እንዲሁም ደግሞ ሀሰን ያወሩት ነገር ደስ ብሎኛል እጅጉን ማለት ነው። ምክንያቱም ለምን መሰላችሁ? ሰሞኑን ብዙዎቻችን እየተነጫጨን እንዲሁም ደግሞ ብዙዎቻችን ብዙ ነገር እያልን ነበር። ይሄም ማለት ሀሰን ከህይወታቸው ይውጣ አይደለም ስንል ስለቆየን ማለት ነው። ዞሮ ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ መጥቼላችኋለሁኝ። ሲመጣ ምንድነው? እንዴት ነው? ምን እየተካሄደ ነው? ሀሰንስ ደግሞ ብሩክን ይቅርታ ጠየቀው ወይስ ደግሞ እንዴት ነው? እንዲሁም ደግሞ ከሀይሚ ቤት ጋር ማለት ሀይሚ ቤት ድረስ ከሄዳ ሀይሚ ምን አለችው? ከቤት ውጣልኝ አለችው ወይስ ደግሞ አሰናገደችው? ምክንያቱም ለምን መሰላችሁ? ብዙዎቻችን ብዙ ነገር ስላልን ማለት ነው። ግን እኔም ያኔ መጀመሪያው ሳይ ትንሽ ግርግር ይፈጠራል ነበር የመሰለኝ የነበረው። ምክንያቱም ትላንት አይታችኋል ብዬ አስባለሁኝ። ትላንት ነው ከትላንት ወደ ብሩክ አይ እንግዲህ ሀሰን እባክህን ከህይወቴ ውጣ፣ አትድረስብኝ፣ አልደርስብክም። ይህንን ሁላ ደግሞ ያደረከው አንተ ነክ፣ የኔን ህይወት ብጥብጥ ያደረከው እኔንም እንዲሁም ደግሞ ከሀይሚ ጋር እንዲጣላ ያደረከኝ አንተ ነክ እንጂ እኔ በራሴ ጊዜ ከሀይሚ የሚያጣላን ነገር ምንም ነገር እንዳልተፈጠረ እርግጠኛ ነኝ። ስለዚህ እባክህን አሁንም እየለመንኩ ሆነው ከህይወታችን ውጣ እያለው ነበር። ከዛን አሁን ደግሞ ዛሬ ሀሰን ሲመጣ አይ ማንም ውጣ ስላለኝ ርውጥ ብዬ የሚወጣ ማንም ግባ ስላለኝ ደግሞ ርውጭ የሚገባባት ምክንያት ምንም ነገር የለም። ሀይሚን እኔ የሚወዳት እንደ እህት አያታለሁኝ፣ ይወዳታለሁኝ። እንዲሁም ደግሞ ጉዳቷን አልፈልግም። በዛው ልክ ደግሞ ብሩክም ወንድሜ ነው፣ እንደ ወንድሜ ነው የማየው። ሀታ ከሱ ተለያይቼ ራሱ ቀኑ ራሱ አይመሽልኝም። የሆነ ነገር እሱን አስከፍቼው የሆነ ነገር እሱም ደግሞ እኔን አስከፍተውኝ አይደለም። ነገሩ እንደሚታስቡት አይደለም። ዞሮ ለማንኛውም እስቲ ያለው ነገር እስከ ቤት ድረስ ይሄድና ከዛን ደግሞ ሀይሚም ና ስላለችኝ ሄጄ እስቲ የሚፈጠረው ነገር አብረን የምናይ ይሆናል። ብሩክም ካላ እንግዲህ እኔ አጥፍቼም ከሆነ ይቅርታ ቢለው እሱም ደስ እንደሚለው አውቃለሁኝ። ነገር ግን ደግሞ እኔ ይቅርታ የሚያስጠይቀኝ ነገር ስላልሰራሁኝ ነበር ያኔ። እናንተም ጋር ደግሞ ብዙዎቻችሁ እኔ ላይ እየፈረዳችሁ ነው። ግን ይህንን ነገር አገናዝባችሁ ማያት ከቻላችሁ አገናዝባችሁ ቢታዩት ከሊሆነም ደግሞ ሰው ላይ የሆነ ነገር ከማለታችን በፊት ብናስበውና እንዲሁም ደግሞ ቆም ብለን ብናስብበት የተሻለ ነው ብዬ አስባለሁኝ እያላ ነበር። ከሀይሚ ደግሞ ሲገናኙ ይበልጥ ጥሩ ነገራቶችን አብርተዋል። ይሄም ማለት ደግሞ ብሩክንና እንዲሁም ደግሞ እኔን ለማለያየት አንድ ያሉ ሰዎች አሉ። እኔና ብሩክ እንደሆነ ያው ታርቀናል። ይሄም ማለት አንድ ሆነናል። እናንተ እንዳሰባችሁት አይደለም። ብዙዎቻችሁ እሷ አትሆነሃም የምትሉም አላችሁ። ብዙ ነገር እያለች ነበር ሀይሚ ማለት ነው። በነገራችን ላይ እኔ የሚወደው ሀይሚና ብሩክን ብቻ ሳይሆን ሙሉ ተከታይ ነበር ማለት ነው። ይሄ አሁን አይሆነሽም አትሆነሃም የሚሉት እዚህ ብሩክና ሀይሚ ጋር አልነበረም በነገራችን ላይ ማለት ነው። ምናልባት ታስታውሱ እንደሆነ በፊት አልነበረም። አሁንም ያንን ያክል አለ ብዬ አላስብም። ምክንያቱም ሀይሚን ከሌላ ወንድ ሲናያ ደስ አይለንም፣ ብሩክንም ደግሞ ከሌላ ሴት ሲናየው ደስ አይለንም። ይሄ ግልጽና ግልጽ የሆነ ነገር ነው ማለት ነው። ስለዚህ አብዛኞቻችን ማለት በሚቻል ልክ ደግሞ ተመልካች በራሱ አንድ ነው ማለት አሁን አንዳንድ ቦታ ካያቸው ብዙ ንትርኮችና ብዙ አሽቃባጮች ብዙ አስመሳዮች አሉ። ነገር ግን ደግሞ በሀይሚና እንዲሁም ደግሞ በብሩክ መካከል ያንን ያክል አስመሳይ ያንን ያክል አሽቃባጭ የለም። ሁሉም ማለት በሚቻል ልክ
ያኔ ብሩክ ከሀይሚ እንድትሆን ሀይሚ ደግሞ ከብሩክ እንዲሆን ነው የምንፈልገው። ገባችሁ አይደል? ብሩክ ከሀይሚ ሀይሚ ከብሩክ እንዲሆን ነው የምንፈልገው እንጂ ተለያይቶ የሆነ ነገር ተፈጥሮ የሆነ ነገር ሆኖ አይደለም። ይሄንን ነገር አንፈልገውም ማለት ነው። አሁን ደግሞ እየሆነው ያለው ነገር ሀሰንም ያው ከብሩክ በምንም ተአምር ሆኖ እንደሚታረቅ እንዲሁም ደግሞ ማንም ሰው መሀላቸው ላይ እንዳይገባ እያሉ ሲመካከሩ ቆይቶ ነበር። የምርን እኔ በጣም ደስ ብሎኛል። ዞሮ ሀሰንም ከሀይሚ ጎን መሆኑ እንዲሁም ደግሞ ፍፄም ከብሩክ ጎን መሆናቸው ከመጀመሪያው ማስደስተኛል። አሁንም ደግሞ ያው እንደዛ በሉት ማለት ነው። ለማንኛውም ላይክ ሼር አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ማስቀመጫው ስር ማስቀመጥ ትችላላችሁ። በያላችሁበት ደግሞ ሰላማችሁ ይብዛ። በሌላ እስከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።